አድማጭ ተመልካቾቻችን ለዛሬ ያልናቸውን መረጃዎች ይዘን ቀርበናል። እስከ መጨረሻ አብራችሁን ቆዩ። ለቻናሉ አዲስ የሆናችሁ አዲስ ፎከስ ሚዲያን ላይክ እንዲሁም ሰብስክራይብ በማድረግ እንድትደግፉን እንጠይቃለን። ብርቱካን ያለፉት 2 ቀናትን በእስር ላይ ሆና ከ5 ጊዜ በላይ በተደጋጋሚ የተቀረጸች ሲሆን እናንተ ያስጠናችሁኝን አልናገርም በማለቷ ከባድ ድብደባ ተፈጽሞባታል ተብሏል። ዘጋቢ ፊልሙን አዘጋጆት ያለው የአገዛዙ አጋፋሪ ሚዲያ በፌዴራል ፖሊስ ያስደበደበ እነ ዳንኤል ክብረት ጽፎ የሰጧትን ጽሑፍ እንድትሸመድድ ከተደረገ በኋላ ቀረጻውን አካሂዷል ሲሉ ምንጮች ገልጸዋል። ምንጮቻችን እንደገለጹትም ብርቱካን ተጽፎ የተሰጣትን ጽሑፍ ሸምድጄ አልናገርም በማለቷ ባፍና ባፍንጫዋ ደም እስኪፈሳት ድረስ ድብደባ የተፈጸመባት ሲሆን ይህ የተፈጸመው የፌዴራል ፖሊስ ኮሚሽን ኮሚሽነር በሆነው ደመላሽ ገብረ ሚካኤል ትዕዛዝ ነው ተብሏል። በዘጋቢ ፊልሙ ላይ ባለፉት 2 ቀናት ውስጥ በኮምፒውተር የተዘጋጁ የብርቱካንን እውነት ያስቀይራሉ የተባሉ ሰነዶች ተካተውበታል የተባለ ሲሆን ብርቱካን የማታውቃቸውን ቤተሰብ ነን ብለው በዘጋቢ ፊልሙ ቃል የሰጡ ሰዎች መኖራቸውንም ተጠቁሟል። የዛሬውንም የኢቢሲ ዶክመንተሪ አስመልክቶ ጋዜጠኛ በላይ ማናዬ እንዳለው አሽም ደራሲዎች አበላሽተውት ነው እንጂ ብርቱካንን በድንግልና አገባች ብሎ ከተረከ በኋላ እሷ ቀጥላ በአንደበቷ አርግዤ ነው የተጋባ ነው አያስብሏትም ነበር ብሏል። እንዲሁም የዶክመንተሪው ደራሲዎች አበላሽተውት ነው እንጂ ኢቢኤስ በጽንፈኛው ለድራማው ተመረጠ ካሉ በኋላ መልሰው ደግሞ ከጽንፈኞች መካከል ድምጻቸው ነው ተብለው ያወሩት እነ መዓዛ መሐመድ ኢቢኤስና መንግስት አብረው ነው የሚሰሩት የሚለውን ንግግር መቁረጥ ነበረባቸው ሲል ጋዜጠኛ በላይ አስተያየቱን ሰጥቷል። በተጨማሪም ገንዘብ ተከፍሏት ነው የሚል መልእክት ካስተላለፉ በኋላ እነ ተስፋዬ ወልደስላሴ ብርቱካንን ለትራንስፖርት ይሆናል በሚል 5000 ብር ብቻ እንደተሰጣት የሚናገሩበትን እንዲሁ መቁረጥ ነበረባቸው ሲል ይገልጻል። እንዲህ እያልን ስለ ዶክመንተሪው ሐሰተኝነት ብዙ ማለት ይቻላል ያለው ጋዜጠኛው በሚዲያ አሰራር መሰረት የብርቱካን ጉዳይ የተሳሳተ ነገር አለው ከተባለ በራሱ በኢቢኤስ አልነበረም ወይ መቅረብ የነበረበት ብሏል። እኔ የሚገባኝ ኢቢኤስ የሰራሁት ፕሮግራም ችግር የሌለበት ነው በሚል አቋሙ ስለጸና ይሆናል ሲል ገልጸዋል። ፖለቲከኛው ጆዋር መሐመድ የብርቱካን ተመስገንን ጉዳይ አስመልክቶ በማህበራዊ ትስስር ገጹ እንዳሰፈረው በኢቢኤስ ፕሮግራም ላይ በተደረገ ቃለ ምልልስ ሰሞኑን አነጋጋሪ በሆነው የብርቱካን ተመስገን እገታ ጋር በተያያዘ የደምቢዶሎ ዩኒቨርሲቲ አስተዳደር ልጅቷ በዩኒቨርሲቲው ተማሪ እንዳልነበረች ገልጿል ብሏል። ዝግጅቱን ያሰራጨው ኢቢኤስ ሚዲያም ከትናንት ጀምሮ ምርመራ የተደረገበት መሆኑን ከዜና ሰምተናል ያለው ጆዋር ቀጥሎ ምን እንደሚባል እየጠበቅን ይህ ጉዳይ ከፍተኛ ውዝግብ ያስነሳ እስካሁን መቋጫ ካላገኘው የደምቢዶሎ ተማሪዎች እገታ ጋር ስለተያያዘ መሆኑን ማስታወስ ይገባል ብሏል። ስለሆነም ከብርቱካን ጋር ተያይዞ የተነሳው አይነት አሳፋሪ ንትርክ የደምቢዶሎ ተማሪዎች እገታ ጉዳይ አሳማኝ መቋጫ እስካላገኘ ድረስ በተደጋጋሚ በመነሳት ማጨቃጨቁ አይቀርም ብሏል። ከምንም በላይ በየቦታው በሚካሄዱ ጦርነቶች ውስጥ ለጾታዊ ጥቃት እየተጋለጡ ያሉ እህቶቻችን በደል ለፖለቲካ ፍጆታ እንዲውል ማድረጉ የሚቆም አይመስለኝም ሲል ተናግሯል። ለመሆኑ ይህ የደምቢዶሎ ተማሪዎች እገታ ጉዳይ ከየት ተነስቶ የደረሰ ብሏል። ጆዋር መሐመድ ስለ ተማሪዎቹ እገታ በተለያዩ የመንግስት ባለስልጣናት የተሰጡ አስተያየቶችን ካሰፈረ በኋላ በዚህ የደምቢዶሎ ተማሪዎች እገታ ጉዳይ የመንግስት ትርክት በየወቅቱ ሲለዋወጥ እንደነበር ማየት ይቻላል ብሏል። አሁንስ ምን ላይ ነው? ጠቅላይ ሚኒስትሩ እንዳለው እገታው ስለመፈጸሙና ስለ አጋቾቹ ማንነት አሁንም አስተማማኝ ማስረጃ የለም ወይ ብሏል። ወይስ ፊልድ ማርሻሉ እንዳሉት አጋቾቹ ታውቆ ልጆቹም ወደ ባህር ዳር ተወስደው ነበር? አሁንስ የልጆቹ ጣፋንታ ምን ላይ ነው? በህይወት አሉ? እነዚህ ጥያቄዎች እስካልተመለሱ ድረስ ይህ ጉዳይ በተደጋጋሚ ተመልሶ በመነሳት ማነታረኩ ይቀጥላል ብሏል። ያኔ ይህ ጉዳይ ሲነሳ ገለልተኛ አጣሪ ቡድን ተቋቁሞ እውነታው እንዲወጣ ሰው ተውት ነበር ያለው ጆዋር አሁን መሆን የሚገባው ያው ቢሆንም የሚተገበር እንዳልሆነ ግልጽ ነው ብለዋል። ለማንኛውም ለጊዜያዊ የፖለቲካ ፍጆታ ብለን ጦርነት በሚካሄድባቸው ቦታዎች ሁሉ ለአሰቃቂ ጾታዊ ጥቃት የሚዳረጉትን እህቶቻችንን ሰቆቃ የሚያቋስስ ብሎም ህዝባችንና ሀገራችንን ወደ ባሰ መከራ ከማስገባት እንጠንቀቅ እላለው ሲል አስተያየቱን ሰጥቷል። ፋኖ ከአብይ አህመድ አገዛዝ ጋር በአውሮፓ ሊደራደር ነው። ህወሓት ጠቅላይ ሚኒስትሩ በኢሜል ጥቆማ ስጡኝ ማለቱን ተቃወመ። አብይ ብቻውን መሾም አይችልም ብሏል። ካርቱም አሁን ነፃ ናት ሲሉ አልቡርሃን ተናገሩ። ቤተ መንግስቱንም ተቆጣጥረዋል። በወታደር አጀብ የሚንቀሳቀሱ ነቢያትና ፓስተሮች ላይ እርምጃ ሊወሰድ ነው ተባለ። እነዚህና ሌሎች መረጃዎችን ይዘናል። እስከ መጨረሻው አብራችሁ ቆዩ። የፋኖ ኃይሎች በሚፈልጓቸው የአውሮፓ ሀገሮችና አደራዳሪዎች አማካይነት ድርድር እንዲደረግ መንግስት ፍቃደኛ ነው ተባለ። በአማራ ክልል የሚንቀሳቀሱ
የሚንቀሳቀሱት የፋኖ ኃይሎች በሚፈልጓቸው የአውሮፓ ሀገሮችና አደራዳሪዎች አማካኝነት ድርድሮች እንዲደረጉ መንግስት ፈቃደኛ መሆኑን የአማራ ክልል የሰላም ምክር ቤት አስታውቋል። የምክር ቤቱ ሰብሳቢ የሆኑት አቶ ያየራድ በለጠ ምክር ቤቱ 2 ዓመቱን ሊደፍን የተቃረበውን የአማራ ክልል ጦርነት በሰላማዊ መንገድ ለመፍታት ሁለቱም አካላት ወደ ድርድርና ውይይት እንዲመጡ ጥረት በማድረግ ላይ መሆኑን ገልጸዋል። በዚህም በሁለቱም አካላት በኩል ለውይይትና ለድርድር ፈቃደኝነት መታየቱን ገልጸው የፌዴራል መንግስት በየጊዜው ለሰላምና ለድርድር ምቹ ሁኔታ እንዲፈጥር ዝግጁነቱን በተደጋጋሚ ገልጠዋል። በፋኖ ወገኖቻችን በኩልም በምናደርገው ግንኙነት ድርድርና ውይይት እንደማይጠሉ ነግረውናል ብለዋል። አንደኛው ሌላኛውን ያለማመን አዝማሚያ ለውይይት የሚደረገውን ጥረት አስቸጋሪ እንዳደረገው ጠቅሰው አለመተማመኑ ለማስወገድ የፋኖ ኃይሎች በሚፈልጓቸው የአውሮፓ አገሮችና አደራዳሪዎች አማካኝነት ድርድሮች እንዲደረጉ መንግስት ፈቃደኝነት ማሳየቱን ጠቁመዋል። ይህን አስመልክቶ ከአብዛኞቹ የፋኖ ኃይሎች ጋር ውይይቶች እንደተደረጉ የገለጹት አቶ ያየራድ ከፋኖ አመራሮች ምላሽ በመጠበቅ ላይ መሆናቸውን አመልክተዋል። የአማራ ክልል የሰላም ምክር ቤቱ በበኩሉ በሚንቀሳቀሱት የፋኖ ኃይሎችና በመንግስት መካከል እየተካሄደ የሚገኘውን ጦርነት በውይይትና በድርድር ለመቋጨት የአመቻችነት ሚናውን እንዲወጣ ሰኔ 18 ቀን 2016 ዓ.ም መመስረቱ የሚታወስ ነው። ህወሓት አብይ ለቀጣይ የትግራይ ጊዜያዊ አስተዳደርነት በኢሜል ጥቆማ ስጡን ማለታቸውን ተቃወመ። ብቻቸውን መሾም አይችሉም ሲል ገለጸ። ድርጅቱ አሁን ባወጣው መግለጫ እንዲህ ብሏል። የኢትዮጵያ መንግስት አሁንም የተኩስ አቁም ስምምነቱን መንፈስና ይዘት ወደ ጎን በመተው በተወያዩ ወገኖች የጋራ ስምምነት ሳይሆን ተገቢ ባልሆኑ መንገድ ብቻውን ለመወሰን እየሰራ ነው ብሏል። በፕሪቶሪያው ስምምነት አንቀጽ 10 መሰረት የትግራይ ጊዜያዊ አስተዳደር የተመሰረተው በህወሓትና በአብይ ድርድር ነው። ስለዚህ በትግራይ የተቋቋመው ጊዜያዊ አስተዳደር የፕሪቶሪያ ስምምነት ውጤት እንጂ የኢትዮጵያ መንግስት ብቸኛ ውሳኔ አይደለም። ሆኖም ይህን የሚጥስ ግልጽ እንቅስቃሴ አለ ብለዋል። ከቅርብ ጊዜ ወዲህ የብልጽግናው መንግስትና ህወሓት ከስልጣን መወገዱን ተከትሎ በጊዜያዊ ፕሬዝዳንት መተካት ላይ ውይይት አድርገዋል። በጉባኤው የእስካሁኑን ጊዜያዊ አስተዳደር የሰራው አፈጻጸም የገመገመ ሲሆን ጊዜያዊ አስተዳደሩን ፕሬዝዳንት ለመቀየርም ተስማምተዋል። ስለሆነም የህወሓት ማዕከላዊ ኮሚቴ ጄኔራል ታደሰ ወረደን በፕሬዝዳንትነት እንዲሾም ወስነዋል። ነገር ግን ከጠቅላይ ሚኒስትር ጽህፈት ቤት የቀረበው የአስተያየት ጥሪ ስምምነቱን ችላ ብሎታል። ፕሬዝዳንቱን የመሾም ስልጣን የጠቅላይ ሚኒስትሩ ብቸኛ ውሳኔ መስሎ የፕሪቶሪያን ስምምነት ስለሚጥስ ተቀባይነት የለውም ሲል ህወሓት ገልጸዋል። የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል ፖሊስ አገልጋዮችን ከማጀብ እንዲታቀብ አስጠነቀቀ። ኮንፈረንስ አስመልክቶ በጦር መሳሪያ አንድን አገልጋይ ማጀብ እንደ ወንጌል አማኝ በፍጹም ተቀባይነት የሌለው ከአስተምህሮት ውጭ መሆኑን የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል ገልጸዋል። የካውንስሉ ጽህፈት ቤት ኃላፊ የሆኑት ፓስተር ጌትነት በሰጡት መግለጫ የመንግስት አካላት ለአንድ አገልጋይ ፖሊስ አሰልፈው መሳሪያ አስታጥቀው አጀብ ፈጥረው ግርግር በማድረግ የሆነ አካል ወደ ከተማው የገባ የሚያስመስሉት ነገር ተገቢ እንዳልሆነ ተናገሩ። እንደዚህ አጀብ ስላደረጋችሁ ለወንጌል አማኞች ክብር አይደለም። ብዙ አማኞች የመቃብር ስፍራ የላቸውም፣ የማምለኪያ ስፍራ የላቸውም። እሱን አድርጉልን ብለዋል። ጦሩ የመንግስት ነው፣ ሰራዊቱ የመንግስት ነው፣ እጀባ አያስፈልግም ተብሏል። እንደዚህ በሚያደርጉ አገልጋዮች ላይ እርምጃ እንደሚወሰድ ካውንስሉ አስጠንቅቋል። እጀባው ትርጉም አልባ ነው፣ ከመጽሐፍ ቅዱስ ውጭ ነው። በጦር መሳሪያ መታጀብ ትርጉሙ ሌላ ነው። ፍርሃት ሲኖር ነው መታጀቡ የሚመጣው። አገልጋዩ ከህዝብ የተበደረው ገንዘብ ሲኖር ችግር የሚፈጥርብኝ ህዝብ ይኖራል ብሎ ሲፈራ ነው በፖሊስ የሚታጀበው እንጂ ወንጌል ለመስበክ ከሆነ እጀባ አያስፈልገውም ብለዋል። በተደጋጋሚ እንደዚህ የሚያደርጉ አገልጋዮች በጽሁፍ በአካል ማስጠንቀቂያ ሰጥተናል፣ በቅርቡ እርምጃ ወስደን መግለጫ እንሰጣለን ብለዋል። በተጨማሪም ዘይት የሚሸጡ አገልጋዮች ከመንግስት ንግድ ፍቃድ አውጥተው ሱቅ ከፍተው ዘይታቸውን መሸጥ ይችላሉ እንጂ በካውንስሉ ፍቃድ ዘይት የሚቸበችቡ ከድርጊታቸው እንዲታቀቡ አስጠንቅቀዋል። ከሰሞኑ ራሱን ነቢይ እያለ የሚጠራው እዩ ጩፋ ወደ ሐዋሳ ከተማ ሲገባ በጸጥታ አካላት አጀብ አቀባበል ተደርጎለት እንደነበር ይታወሳል። የሱዳን ጦር ኃይሎች አዛዥ አብዱል ፈታህ አልቡርሃን ጦራቸው በካርቱም የሚገኘውን ዓለም አቀፍ አውሮፕላን ማረፊያ ከፈጥኖ ደራሽ ኃይሉ ካስለቀቀ ከጥቂት ሰዓት በኋላ ካርቱም ነጻ ናት ሲሉ አወጁ። ጀነራል አብዱል ፈታህ አልቡርሃን ጦሩ በካርቱም የሚገኘውን የአገሪቱን ዓለም አቀፍ አየር ማረፊያ ከተቆጣጠረ ከጥቂት ሰዓታት በኋላ በስፍራው የደረሱ ሲሆን ፕሬዝዳንታዊ ቤተ መንግስቱንም ጎብኝተዋል። ፕሬዝዳንቱ በስፍራው እንደደረሱ ደስታቸውን በሚገልጹ የአገሪቱ ጦር አባላት የተከበቡ ሲሆን ዋና ከተማዋ ከፈጣን ደራሽ ኃይሉ አማጽያን እጅ ነጻ መውጣቷንም አውጀዋል። ካርቱም ነጻ ናት፣ አብቅቷል ሲሉ ተናግረዋል። ጦርነቱ ከጀመረ ከ2 ዓመት ወዲህ አልቡርሃን በፕሬዝዳንቱ ቤተ መንግስት ሲገኙ ይህ የመጀመሪያቸው እንደሆነ ይታመናል። የእርስ በርስ ጦርነቱ እንደተጀመረ የፈጥኖ ደራሽ ኃይሉ ዋና ከተማዋን የተቆጣጠረ ሲሆን በሀገሪቱ ጦር የሚመራው መንግስት መቀመጫውን ቀይ ባህር ወደሚገኘው ፖርት ሱዳን ለማዞር ተገዷል። ቀደም ሲል አንዳንድ የጦር አዛዦች ወታደሮቻቸው የአየር ማረፊያውን ሙሉ በሙሉ እንደተቆጣጠሩና የቀራቸው በየስፍራው የተንጠባጠቡትን የፈጥኖ ደራሽ ተዋጊዎችን ማጽዳት እንደሆነ ተናግረው ነበር። አርብ ዕለት የሀገሪቱ ጦር የፕሬዝዳንቱን ቤተ መንግስት በድጋሚ ከተቆጣጠረና
የፈጥኖ ደራሽ ኃይሉ ስር የነበሩ ሌሎች የመንግስት ተቋማትን ካስለቀቀ በኋላም በከተማዋ ያለውን ኃይል እያጠናከረ መጥቷል። ጦርነቱ እንደ አውሮፓ አቆጣጠር በሚያዝያ 2023 ከተጀመረ ወዲህ የፈጥኖ ደራሽ ኃይሉ የዋና ከተማዋ ካርቱምን አብዛኛውን ክፍል ተቆጣጥሮ ነበር። በእርስ በርስ ጦርነቱ በአጠቃላይ በመቶ ሺዎች የሚቆጠሩ ሲገደሉ፣ በሚሊዮኖች ደግሞ ቤት ንብረታቸውን ጥለው ለመሰደድ ተገደዋል። ውድ ቤተሰቦች ለአሁን የያዝንላችሁ መረጃዎች ይህን ይመስሉ ነበር። በቀጣይ በሌሎች መረጃዎች እስክንገናኝ ቸርን ሰንብት።